የሰው ልጅ ቁጥር በዓለም ላይ እጅግ በርካታ ቢሆንም ተፈጥሮ እያንዳንዱን ልዩ አድርጋ ለመስራት እጥረት ገጥሟት አያውቅም። በእርግጥ የሰውን ልጅ ተመሳሳይ የሚያደርጓቸው መገለጫዎች ያሉ ሲሆን እያንዳንዱ ግለሰብ በሁሉም ረገድ የቱንም ያህል ተመሳሳይ ቢሆን እንኳን በጣቱ አሻራና በምላሱ አሻራ ከሌላው የተለየና ከሌላው ጋር ፍጹም ተመሳሳይ ሊሆን የማይችል ነው። ነገር ግን እነዚህ ረቂቅ ልዩነቶች ከቁም ነገር ሲገቡ አይስተዋሉም። ይልቁንም ብዙዎች ጎላ ያሉ ልዩነቶችን አግዝፎ በመመልከት አንዳንዴም ማጋነንን ስለሚያዘወትሩ ከተለመደ ወጣ ያሉ ናቸው የሚባሉ ሰዎችን ሊያሳጣ የሚችል ባህሪን ሲያንጸባርቁ መመልከት የተለመደ ነው። አንዳንድ ቤተሰቦችም ይህንን ማህበራዊ ጫና በመፍራት ልዩ ሆነው ወይም ደግሞ ከተለመደው የሰዎች አፈጣጠር የጎደለ ነገር ኖሯቸው የተፈጠሩ ልጆቻቸውን ሸሽገውና ደብቀው እንደሚያኖሯቸው የታወቀ ነው። ቁም ነገሩ ግን እነዚህ ሰዎች መልካቸው ወይም ሌላ የተፈጥሮ መገለጫቸው ከብዙሃኑ ይለይ እንጂ የራሳቸው የሆነ መክሊትና የህይወት አበርክቶ የሚኖራቸው መሆኑን በርካቶች አይረዱም። After the 6 children of the Manarang family, 4 of them are living with an undiagnosed and incredibly rare facial condition that has caused their faces to change shape.